እሺ ባለፈው ሮብ ለታ ማለት ነው የፀሐይ ግርዶሽ ተከስቶ ነበረ በአውሮፓና በተለያዩ አሜሪካ ሀገር ላይም ታይቷል መሰለኝ። በተለይ አይስላንድ፣ ዩኬ፣ ፖርቹጋል ሌላው ሙሉ ቶታል ኢክሊፕስ የሆነበት አለ። ሌላው ደግሞ ግማሽ እንደ ጨረቃ ሉናር እና እንደዛ አይነት ግርዶሽ የሆነበት አለ። እስኪ ዛሬ ደግሞ ባለፈው የተደረገውን ግርዶሽ ቀጥታ እኛ የምናየው ይሆናል። አብዛኞቹ ኢትዮጵያዎቹ አላዩትም፣ ያዩም አሉ። ግን ያው የምናየው እዛ ሀገር ያሉና እዚህ ደግሞ ኢትዮጵያ ውስጥ ያሉትና ደግሞ ግርዶሹ የማይከሰትበት ቦታ ያሉት ደግሞ ማለት ነው በቲቪ ነው የሚያዩት። እንግዲህ እኛ ደግሞ በዚህኛው የተሰራለት አለ ቀጥታ ያሳያል ማለት ነው የግርዶሹን እና ያለም ግርዶሹ በምን ላይ ነው ያለው ማለት ነው በሶስተኛው ፕላኔት አርዝ ላይ ነው ማለት ነው። ስለዚህ እስኪ በዚህ የማሳያችሁ ይሆናል ተከታተሉኝ ማለት ነው። ይሄኛው የዛሬ ነው። ይሄን እየቀረጽኩላችሁ ያለሁት ኦገስት 15 ነው። የባለፈው ደግሞ ግርዶሽ የተገረደው በ12 ነው። መጀመሪያ እስኪ የዛሬን ኩነት እንየው ማለት ነው ግርዶሹ ሳይገረድ በፊት። ከዛን ደግሞ ቀኑን ወደ ኋላ መልሰን የምናይ ይሆናል ማለት ነው። በዛሬው ዕለት ይሄ ከረንቱ ይሄን ይመስላል ማለት ነው። በፀሐዩ ጨረቃ እዚች ጋር ያለችው የምትታያችሁ ከሆነች እቺ ነች ጨረቃ ማለት ነው። ምድር ደግሞ እቺ ነች፣ ፀሐይ እቺ ነች። አሁንም ግን በጨረቃና በፀሐይ ዳር አካባቢ ነው ያለችው። ያው እንደምታዩት እንደዚህ ዞር ሳረግላችሁ ያው እንደዚህ ካናት ማየት ትችላላችሁ። ከፀሐይዋ ላይ ትንሽ የሆነ ዲግሪ ፈቀቅ ብላለች ማለት ነው። ስለዚህ ግርዶሽ ብዙም ግርዶሽ አይጋርዳትም እንደምታዩት ይኸውና ፀሐዩ በጨረቋ ጥላ ምክንያት መሬት ላይ አያርፍም ማለት ነው። በዳሩ ነው የሚሄደው። ጥላው እንደዚህ መሬትን በጎኑ ነው የሚያልፈው ማለት ነው። ወይ የሌላኛው ፕላኔት ወይ እነኛ ደግሞ አስትሮይድ ቤልቶች ላይ ሊሆን ይችላል የጨረቃ ጥላ የሚያርፈው ማለት ነው። እስኪ ደግሞ የባለፈውን የሮብ ዕለት አሁን እዚህ ጋር እሞላላችኋለሁ። ኦገስት 12 ነበር። ኦገስት 12 ከምሽቱ 12 ሰዓት እንጀምረው መሰለኝ ግርዶሹ። እስኪ 12 ሰዓት አርግተን እንጀምራለን። አሁን ይሄ ወደ ኋላ መልሻለሁ ማለት ነው። እንግዲህ የት ነው ያለችው ጨረቃ? ይሄው እዚች ጋር ነው ያለችው። አያችኋት አይደለ? ጨረቃ ትታያችኋለች። ያው እዚህ ጋር በማሳያችሁ ቦታ ምድር ደግሞ እዚች ጋር ነች። ይሄውና አሁን 12 ሰዓት ሲሆን ልክ 12 ሰዓት ሲል እንደዚህ ነው ያሉት ማለት ነው። ጨረቃና ፀሐይ መሃል ይሄው ጨረቃና ፀሐይ መሃል ያለችው በሌሎች ሀገር ግማሹን ሸፍናለች ማለት ነው። እስኪ አርቄ ላሳያችሁ። ኦኬ ሪያሊስቲክ አሁን የምናይ ይሆናል። እሺ እቺ አርዝ ነች። ጨረቃ የት እንዳለች ላሳያችሁ። አሁን ይሄ ከምሽቱ 12 ሰዓት ሲሆን ነው ማለት ነው። አሁን ይታያችኋል ብዬ ተስፋ አደርጋለሁ። አያችሁ በዚህ በምድሯ ጫፍ ላይ ትንሽ ፀሐይዋን እንደመከለል የምታደርገው ያው አያችኋት አሁን ጨረቃዋ ነች ማለት ነው። ባለፈው 12 ሰዓት ሲሆን ልክ ለመጋረድ እየሄደች ነው ማለት ነው። ይሄው ይታያል ጨረቃው ልክ አሁን ፀሐይ ላይ እዚህኛው ላይ ጥላው አይታረፍም። ልክ ምድር ላይ ሲያልፍ ጊዜ የጨረቃዋ ጥላ አይታይም በዚህኛው በእንትኑ ማለት ነው። በዚህ በማይበት እዚች አካባቢ ትንሽ ፀሐይ መሃል ላይ እንደጋራድ ያደረገችው ነገር የለችም። እንደዛ ነው። እስኪ ደግሞ ከምሽቱ 1 ሰዓት አርግተን ደግሞ እኔ 1 ሰዓት ከ36 ደቂቃ ላይ ይሄው 1 ሰዓት ከ36 ደቂቃ ላይ ደግሞ ወደፊት ሄዳለች ማለት ነው። እንደምታዩት ያው አያቻቻ ጨረቃዋ የት እንዳለች ይሄው እዚች ጋር ያለችው እንደምታዩት ጨረቃዋ በዚች በዳሯ ላይ ይሄው ትንሽ ፀሐይዋና በምድር መሃል ያለችው እንደዚህ ጋርዶታል። በዚህ ራሱ ቀጥታ ማየት ይቻላል ማለት ነው። ይሄውና አሁን እንደዚህ ሳሳያችሁ ደግሞ ሙኔን ያለችው እንደዚህ ይሄው እዚህ ጋር በጎን እንዲሆኝ ስፔስ ላይ ቦም ማለት ነው። እንዲህ አሁን እቺ ምድር በዚህ ጋር ያለችው በጎን ማለት ነው። ስለዚህ ስፔስ ላይ ሆኜ እዚህ ጋር ቆሜ ባያት አያችኋት እዚች ጋር ያለችው ማለት ነው። አሁን ደግሞ ፈቀቅ አድርጌ እናንተ ያችን እንዶት ተመልከቱ። እኔ እንዲፎቅፎቅ ሳረግላችሁ ያውና እንዲቀጥ ሳረገው በምድር ውስጥ ስትሬስ ስመጣ ደግሞ እንደዚህ ላታይ ይችላል ትንሽ እንትን ግርዶሽ ስለሚደረግ ማለት ነው። ይሄ ግርዶሽ ስፔስ ላይ የሆነ ፀሐይ ሙሉ በሙሉ አትጋረድም፣ ለመሬት ብቻ ነው የምትጋረደው ማለት ነው። ያው በዚህ ጋር ያሉት ደግሞ እዚህ ጋር ጨለማ ነው፣ ያው ማየት አይችሉም፣ ያው ፀሐይ ስለሌለ ማለት ነው። እነኛ አሁን ለማየት ያላቸው እድል እነኛ ሀገራት ናቸው ማለት ነው። ያው እዚህ ጋር የሚበራው ቦታ የቀን ቀን የሆነበት ቦታ ማለት ነው። እዚህ ጋር ያሉት ደግሞ የአውሮፓ ሀገራት ክፍላት አይስላንድ ደግሞ እዚህ አካባቢ ነው ያለችው ከዩኬ እና በዚህ በግሪንላንድ አካባቢ በአሜሪካ የሆነ እንደ ደሴት ነገር ነች መሰለችኝ። ኦኬ እዚህ አካባቢ ነው ያለችው ማለት ነው።
ወዲህ ይሄኛው ግሪንላንድ ነው። ኦኬ የአሜሪካ ነው። ግሪንላንድ እዚህ አካባቢ እዚህ ዳመና የሚመስለው ቦታ እንደ ደሴት ነው ያለችው። እነኚህ ሀገራት ልክ ስትጋረድ ማየት ይቻላል ማለት ነው። እንደዚህ ይመስላሉ ነው የምላችሁ። ወይም ደግሞ በቃ እንደዚህ አድርጋችሁ ማየት ትችላላችሁ የትኛውንም የፀሐይ ግርዶሽ ማለት ነው። እና ሌላ ፕላኔቶችን ማየት ከፈለጋችሁ አለ ማለት ነው። እዚህ እስኪሆን ነው ተላቀርብ ይላሳያል። ይኸውና ምድር ትልቁ ነው። ጨረቃ ደግሞ የት እንዳለች አያችኋት? እችትና ጨረቃ እዚህ ጋር ያለችው ጨረቃ ነች ማለት ነው። እቺኛው እዚህ ያለችው ጨረቃ ነች። ያቺ ቀዩ ማርስ ነች። ስለዚህ ይኸውና በፀሐይና በምድር መሃል ስትሆን ጨረቃ የፀሐይ ግርዶሽ ይፈጠራል። ምድር ደግሞ በጨረቃና በፀሐይ መሃል ስትሆን ደግሞ ሉናር ኢክሊፕስ ይሆናል ማለት ነው። በዚህ ምክንያት ነው። ከዛን ደግሞ ሰዓቱ እየጨመረ ሲመጣ እቺ መሃል ላይ ያለችው ጨረቃ እየለቀቀች ወደ ጎን እየመጣች ትሄዳለች ማለት ነው። በዛ ምክንያት ነው ጨለማ የሚሆነው ማለት ነው። ይሄኛው ልክ በምድርና በፀሐይ መካከል ጨረቃ ስትሬስ ቆም የጨረቃ ጥላ ምድር ላይ ያልፋል። ስለዚህ ያ ጥላው ነው ማለት ነው የሚያጨልማት ማለት ነው። እንደዚህ ነው ማለት ነው። ሳይንስ ነክ ደግሞ የሚመቻችሁ ከሆነ ይሄንንም ቪዲዮ ላይክ አድርጉ። እናም ደግሞ ያልገባችሁ ነገር ካለ በኮሜንት ላይ አስፍሩልኝ። ሰፋ አድርጌ የምሰራላችሁ ይሆናል ማለት ነው። የተሰሩም ስላሉ ደግሞ ሰርች አድርጋችሁ ወይ ሶላር ኢክሊፕስ ብላችሁ ሰርች ብታረጉ ይመጣላችኋል። የተለያዩ ትምህርቶችን ማግኘት ትችላላችሁ ማለት ነው። ይኸውና እንዴ የመጨረሻ እስኪ ደግሞ 2 ሰዓት አድርጌ ላሳያችሁ። 2 ሰዓት አካባቢ ሲሆን ደግሞ ምን ይመስላል የሚለውን እንደዚህ በቅርቡ ስለሆነ ላይታወቅ ይችላል። ትንሽ አሳንሼ ላሳያችሁ። ኦኬ አርዝችትና እቺ አርዝ ናት። ጨረቃ ደግሞ እቺ ሙን የምትለው አካባቢ እቺ ነች። ያው አሁን ተመልከቱ። አሁን ላቀርብላችሁ እናንተ ተመልከቱ። በቃ ይሄው አያችሁታ። በአርዝ በሚለው ጽፋት ከስር አያችሁት አይደል? አሁን ወደ ግራ ሆነ ማለት ነው። ጨረቃው እየለቀቀች ወደ ቀኝ ወደ ግራ እየሸሸች ሄደች ማለት ነው። ምክንያቱም ሁሌ ሙኖች ወይም ደግሞ እነኚህ የተፈጥሮ ሳተላይቶች በፕላኔት ዙሪያ ይዞራሉ። ፕላኔቶች ደግሞ በሶላሮቹ ላይ ይዞራል ማለት ነው። ስለዚህ ምድር በሶላር ላይ ስትዞር በፀሐይ ላይ ስትዞር ጨረቃም በምድር ላይ ትዞራለች ማለት ነው። አሁን አያችኋት? ይሄ ማለት እየለቀቀች ነው። መጀመሪያ ወደ ቀኝ እጃችሁ ነበር ያለችው ጨረቃው ቅድም እየሳሳያችሁ ማለት ነው። ይኸውላችሁ እዚህ ጋር ነው ማለት ነው። እንግዲህ ደግሞ ትላንትናም ያያችሁ አልጀዚራ ላይ ያለ ነበር ሮብለታኔም እዛ ላይ ነው ያየሁት። ሲኤንኤን ላይ ቢቢሲ ላይ ምናምን ላይ ነበረ ማለት ነው። ቀጥታ ስርጭት እዛ ላይ ታይቷል ማለት ነው። እንግዲህ እሱን ደግሞ እንዳሳያችሁም ከፈለጋችሁ እንትን ላይም አለልኝ ኢንስታግራም ላይ አለ። እዛ ግቡና እዩ ማለት ነው። ያው ትክክለኛውን ማየት ተፈለጋችሁ ያው እንደዛ ነው ማለት ማለት ነው። ይኸውላችሁ ያው አያችሁት? አሁን እየለቀቀ ይሄዳል። አሁን ሰዓቱን በጨመርኩ ቁጥር ደግሞ እየለቀቀ በቃ ሙሉ ለሙሉ እየጠፋች ይሄዳል ማለት ነው። ይሄስ 3 ሰዓት ነው። 3 ሰዓት ሲሆን ኦልሞስት ለቋል ማለት ነው። 4 ሰዓት አድርጌላችሁ የመጨረሻ ሊድ ከምሽቱ 4 ሰዓት ሆነ ለቋል ኦልሞስት። ይሄውን በቃ እነሱ ጋር መሽቷልም ለቋልም ማለት ነው። እንደምትት ወደ ግራ እያለ ይሄዳል ማለት ነው። ሰዓቱ በጨመረ ቁጥር እንደዚህ ነው እላችኋለሁ ማለት ነው። ደግሞ ያልገባችሁ ነገር ካለ እንዳልቀድም እንዳልኳችሁ በኮሜንት ላይ አስፍሩልኝ ማለት ነው። እና እንደዚህ ሳይንስ ነገር የሚመቻችሁ ሳይንስ ነክ ነገር የሚመቻችሁ ከሆነ ደግሞ ፎሎ ላይክ አድርጉ ማለት ነው። ያልገባችሁ ካለ በኮሜንት ላይ አሳውቁኝ። በሌላ ቪዲዮ እስከምንገናኝ ይመቻችሁ። ባባይ ቻው።